الو وي انا بس ساعات እንደምተኛ አታውቂም እንዴ ሰዓቱን አይተሽዋል ማለት ምን ተፈጥሮ ነው ችግር ነገር አስጠፋኝ ምን ሆነሻል ኮኔኔ ማስጠፋሽ ምን ማለት ነው እኔ አስጠፍቼሽ ምን እንደሆነ ነው አቃለው ያስቸግሩሽ እንደሆነ ቤቱ እንዳልተመቸሽ ነግረሽኛል ነገር ግን ቆይ ተረጋጊ አዲስ ስለሆንሽ ለቤቱ አዲስ ሆኖብሽ ሊሆን ይችላል ብዬ ነው እሺ ቆይ ይኸውልሽ መጥፋት ማለት መፍትሄ አይደለም ቆይ መጥፋት የምትይው ከመጥፋት በኋላ የሚመጣውን መዘዝ ግን አውቀሽው ነው እኮ ይሄ እኮ ነው ችግሩ መጀመሪያ ስትጠፊ ለሚያስጠፋ ሰውዬ ትከፍያለሽ ኢጃዛ ቤት ሄጃለሽ ስራ ፍለጋ 6 ወር 1 አመት 2 አመት ስራ በመፈለግ ትንከራተቻለሽ ትሰቃያለሽ ሌላው ደግሞ ኢጃዛ ቤት ስትሆኚ የኖርሽበት ይቆጥርብሻል ከታምተሽም ብትከፊው ደላሉ ስራ እናስገባልን ያሉ በየጊዜው ደላላ ትከፍያለሽ ነገር ግን ስራው የለም እንደገና ዛ ብዙ ሰው ነው ያለው ትጣያለሽ ምን ትያለሽ ቤተሰብስ ስራ መፍታትሽን በምን ያውቃል መታመም መሰቃየሽን በምን ያውቃል ይውድ አሁን መፍትሄው ምን መስልሽ የመጀመሪያው ነገር ለደላሎች ደውዬላቸው እምቢ አሉ አያነሱም ለአረቦቹ ነገራቸው ደላሎች ጋር ደውሉልኝ እኔ ቤቱ አልተመቸኝም ቢያቸው እነሱም አይሰሙም እንዴ ለምን ፖሊስ ጋር አደውይ ምንድነው የሚያስፈራሽ አንቺ አልሰረክሽ ሰው ኮነሽ አንቺ እኮ ህጋዊ ሰው ኮነሽ ቤቱ አልተመቸሽም መቀየር አለብሽ እንደውም ስለዚህ ሀገር አንደኛ ያልገባሽ ነገር አለ ይሄ ሀገር ለህፃናት ለሴት እጅግ በጣም ክብር ያላቸው ሀገሮች ናቸው ለምን እንደምትፈሪው ለፖሊስ ደውይ ቁጥሩም ካላወቅሽ ደግሞ 911 ደውይላቸው ቤቱን አልተመቸኝም የተፈጠረው ነገር ነገራቸው ለደላላ ደወልኩ አያነሱም ደላላ ጋር አሰሪዎችም ሰዱኝ አልኳቸው አልወሰዱኝም ስላልተመቸኝም ብለሽ ነገር በእርግጠኝነት ትልቅ መፍትሄ ያስቀምጥልሻል ፖሊስ መፍትሄ ግዴታው ነው እንዴት ሲያከብሩ ብታይ እኮ ፖሊሶቹ ጎሽኔ ስለደውይላቸው እኔንም ከሐሳብ ከሰቀቀን ገላጊ ችግር የለም አረብሽኝ በቃ እንደዛ አድርጊ አዲስ ነገር ካለ ደውልልኝ እሺ ቻው እንዴ አስተፋይ እስቲ ከአንድ ከራስ ሰዓት በኋላ እንቅልፍ ከመጣ ለሞክር አስተፋይ እቺ